እሺ ወደ መልእክቴ ገባለው። አላለቅስም በሉ እስቲ ድገሙ። የኔ ነገር በሉ እስቲ አላለቀምና ለለቅሶ አልቸኩልም። አጠገባችሁ ያለውን ሰው ነካ ነካ ኤካሱቲፓ ያፖስ ዙሪያህ ላይ የምታየው ነገር በሉት ያለቀ ቢመስልም ያንተ ነገር ያበቃ ቢመስልም የሰማኸው ዜና ፊትህ ላይ ያለው ለቅሶ ያንተን ሐዘን ቢያባብስም እግዚአብሔር ግን እንዲህ ይላል፣ ባንተ ላይ የተናገርኩት ተስፋ ባንቺ ላይ የተናገርኩት ተስፋ አላለቀምና አይሰማኝም። አረ እንደዚህ አይደለም፣ አይሰማኝም። ተስፋ ትቁረጥ። ነካርጉታ አጠገባችሁ ያለቀ የመሰለህ ውሸት ነው በሉት። ሲባባያ ሳካያ ባያታያ ለከተረበስ ገና ያልኖራችሁት ምዕራፍ አለ። አላለቅስም በል አላለቅስም አላለቅስም በል አላለቅስም። የሕክምናው ማስረጃ በነገረ ኢኮኖሚው ባወራ ዜናው ባወራ ላይፍህ ላይ በተፈጠረው ሰይጣን ዙሪያህ ላይ ያወራ ያለው ምንድነው? 4 ነጥብ ነው የሚልህ። እግዚአብሔር ግን የሚልህ ይሄ ነው፣ አልጨረስኩምና አታልቅስ። ባካችሁ ስጡልኝ አጠገባችሁ ላለው ሰው ነካርጉትና እግዚአብሔር እንደዚህ ይላል፣ ያንተ ነገር አላለቀምና አታልቅስ። ንገሯት ባካችሁ፣ ሰላሙን ስጧት ባካችሁ። አላለቀም። አዎ ብዙ ዜና ተሰምቶ ሊሆን ይችላል። አዎ ብዙ ዜና ተብሎ ሊሆን ይችላል። አዎ ብዙ ነገር ተወርቶ ሊሆን ይችላል። የተቀጠረልሽ ቀነ ቀጠሮ 45 ቀን የተባለልሽ ነገር ይሄና ያቀን የተወራው እግዚአብሔር እንደዚህ ይላል፣ ያንተ ነገር አላለቀምና አታልቅስ። አረ እንደው ግራ ይግባህ አታልቅሺ። በደንብ ስሙ። ዛሬ እግዚአብሔር ባልጠበቃችሁበት መንገድ ይናገራል። ዘፍጥረት 15 ከቁጥር 3 ጀምሮ እግዚአብሔር ለአብርሃም ብዙ ነገር ተናገረለት፣ ብዙ ነገር አወራለት። ዘፍጥረት 12 ላይ እናንተ 15 ላይ ሆኖ ነው ልናገር። ዘፍጥረት 12 ላይ እግዚአብሔር አምላክ አብርሃምን ከአገርህ ከነገድህ ከወገንህ አገርህን ትተህ እኔ ወደማሳይህ ምድር ሂድ። በሚገርም መንገድ በሚገርም ትህትና አብርሃም እሺ በማለት የወጣበት ታላቅ ሕዝብ አደርግሃለሁ፣ ደግሞም እባርክሃለሁ፣ ስምህንም ገናና አደርጋለሁ፣ ለሌሎች በረከት ትሆናለህ፣ የሚባርኩህን እባርካለሁ፣ የሚረግሙህን እረግማለሁ፣ በምድር የሚኖሩ ሕዝቦች በአንተ አማካኝነት ይባረካሉ ብሎ እግዚአብሔር ምን አለው? አዎ ደግሞ እግዚአብሔር አምላክ ከአብርሃም ጋር ከመሆኑ የተነሳ ዘርን እንደሚሰጠው ልጅን እንደሚሰጠው በብዙ መንገድ እግዚአብሔር ተናገረለት። አብርሃም ከከብቶቹና አብርሃም ከሚያስተዳድረው የህይወት ኃላፊነት ብዛት ባሪያዎች ይገዛ ነበር። ባሪያዎች በዙሪያው ነበሩት። ከነዛ ባሪያዎች አንዱ
ከሁሉ ቅርብ የሆነ ከሁሉ እንደ በኩር አገልጋይ የሚያገለግል ኤሌዘር የሚባል ሰው ነበር። ኤሌዘር እንደ ሌሎች አይነት አገልጋዮች አይደለም። ከአብርሃም ስር ነው ስሩ። አብርሃም ሀብትን ሲያከማች፣ አብርሃም ስራን ሲሰራ፣ አብርሃም እግዚአብሔር ያለውን የተስፋ ቃል ያስቀጥላል ብሎ የሚጠብቀው ከከለዳውያን ኡር ከተባለችበት ከተማ ውጣ ተብሎ ከተነገረው የተስፋ ቃል መነሻ ነው። ለዚህ አብርሃም ተሐድሶን ሲያስብ፣ አብርሃም የዳዊት ግንድን ሲያስብ፣ አብርሃም ያና ይሄንን ሲያስብ መነሻ አድርጎ የሚያስበው መነሻ አድርጎ የሚመለከተው የእግዚአብሔር የተስፋ ቃል የተነገረበት ይስሐቅ የሚባለው ሰው። በዛው ልክ የኤሌዘር መቅረብ፣ በዛው ልክ የሰውነቱ ደግሞ ማርጀት፣ የሚስቱ የሳራም ከሴትነት ወግ አልፎ ሁሉ ነገሩ ተለውጦ የሴት ወግ አለማየት እሱ ሁሉ አልፎ ልጅ ሊያመርት ወይም ደግሞ ልጅ ሊሸከም የሚችለው እንቁላሎቿና ሰውነቷ ማህፀኗ ሁሉ ተመልሶ እንደማይቋቋም ባሰበ ሰዓት ላይ አብርሃም እግዚአብሔርን መጠየቅ ጀመረ። ይመስለኛል ይሄ ጥያቄው የብዙ ሰዎች ጥያቄ ነው። የብዙ ሰዎች እግዚአብሔር ያና ይሄንን ብሎኝ ነበር እና በአክብሮት በትህትና ፈሪሃ እግዚአብሔር ባለው መንገድ የእግዚአብሔርን ተስፋ መጠበቅ፣ እግዚአብሔርን መጠበቅ። አብርሃም እንዲህ ነው የሆነው። በአክብሮት በትህትና እግዚአብሔርን መጠበቅ። ብሎኛል እግዚአብሔር ብሎኛል። እግዚአብሔር ስላለኝ ይሄን አከማቻለሁ። እግዚአብሔር ስላለኝ ይሄንን አምናለሁ። እግዚአብሔር ስላለኝ ይስሐቅ ከኔ ውስጥ ይወጣል የሚልበት ሁሉ ነገር ግን የሚያመሳክረው፣ ሁሉ ነገር ግን የሚናገረው፣ ሁሉን ነገር ግን ለተስፋው ቃል ይመጣበታል ብሎ የሚያስበው መንገድ ሁሉ ምቹ አልነበረም። እግዚአብሔር የተናገረላችሁ የሚፈጸመው እግዚአብሔር ለተናገራችሁ ለሚመስል ነገር ተመሳሳይ ነገር ስታዩ አይደለም። ለምሳሌ ዝናብ ሊዘንብ ነው ካልን ምን መኖር አለበት? ደመና መኖር አለበት። ነፋስ መኖር አለበት። ለዚህ ምንም ሳንጠራጠር አሁን ዝናብ ሊዘንብ ነው ወይ ያሰጣችሁትን ወይ ያረጋችሁትን ነገር ይግባ ይከናውን የምትሉበት አቅም የምታገኙት ምን ከማየታችሁ የተነሳ ነው? ደመናና ነፋስ። አብርሃም እንደ ደመናና እንደ ነፋስ ያሉ ምክንያቶችን ቢፈልግ ሊመስል አይችልም። ምንም ነገር ሊመስል አይችልም። ሲወጣም ብቻውን ነው፣ ሲገባም ብቻውን ነው። አብሯት ተኝቶ ሲጠብቅ ብቻውን ነው። አረገዘች ብሎ ሲጠብቅ ብቻውን ነው። ልስን የእግዚአብሔር መንፈስ ዛሬ በብዙ መንገድ የማይመስል ነገር የማይመሳሰል፣ ለፈውሳችሁ የማይመሳሰል፣ ለመጎብኘታችሁ የማይመሳሰል፣ ስለመጥገብ ትንቢት ከተነገረ ቢያንስ ቁርስራሽ እንጀራ ዘረክረክ ብሎ መታየት አለበት። ይሄ ካልታየ መጥገብ የሚባለው ነገር ሊታሰብ አይችልም። እንደምትበዙ እንደምትባረኩ ከተነገረ ቢያንስ በመብዛት ውስጥ ያሉት ስሌቶች መኖር አለባቸው። እንደምትድኑ ስለፈውሳችሁ ተስፋ ቃል ከወጣ ቢያንስ ከታች ያለው እንኳን ባይድን ከላይ ደግሞ ትንሽ ጀመር ማድረግ አለበት።
መልእክቱ ከተጀመረ በኋላ ከተነገረ በኋላ ተስፋው ከተለቀቀ በኋላ እና አብርሃም እንዲህ ነው የጠበቀው። በቃ አየ ባይዘው 25 ዓመት ነው። እንዲሁ እንደቀላል አይደለም። ጠበቀ። ታማኝነቱን አየ። ያለፈበትን መንገድ አየ። ውጣ ሲባል ምንም ሳያመቻመች የወጣበት፣ ውጣ ሲባል ከማንም ጋር ሳይነጋገር ውልቅ ብሎ የወጣበት፣ ንቅል ብሎ የወጣበት። ዘፍጥረት 15 ላይ ግን ቆሞ እንዲህ ማለት ጀመረ። ፍርሃት የያዘው ይመስለኛል። ጭንቀት የያዘው ይመስለኛል። አንዳንዶቻችሁ ሲነገር ስለተሰማው ምስክርነታችሁ እንደው እግዚአብሔር ለሰው ሲል ቢያረገው እምትሉ ልትኖሩ ትችላላችሁ። ለጎረቤቴ ሲል ቢያረገው፣ ጠበቀ። በኋላ ፍርሃት ያዘው። እግዚአብሔር መጣ። አብርሃም ሆይ የልቡን ፍርሃት፣ የልቡን ጭንቀት፣ የልቡን እንባ፣ የልቡን ሐዘን ያወቀ እግዚአብሔር እኔ ላንተ ጋሻህ ነኝ። የልቡን ፍርሃት የተረዳ እግዚአብሔር አንተማ ጋሻዬ ነህ፣ ግን ጋሻዬ ከሆንክ ኤሌዘር ሊወርሰኝ ነው። የእግዚአብሔር መልስ ለቅሶውን በአንድ ጊዜ ወደ ሳቅ ነው የቀየረው። የኔ ነገር አላበቃም። ኤሌዘር ምን አይልህም? አይወርስ። እጆቻችሁን አንሱ። እግዚአብሔር የፈራችሁት አይወርሳችሁም ይላችሁ። የፈራሽው አይወርስሽም። የፈራኸው አይወርስም። እንዲህ ሲል ቃል መጣለት ይላል። እንዲህ ሲል ቃል መጣለት። አብርሃም ሆይ አብርሃም ቀጥታ የጠየቀው ቁጥር 3 ላይ ይሄ ነው። ለኔ ዘር አልሰጠኸኝም፣ እነሆ በቤቴ የተወለደው ሰው ይወርሰኛል አለ። እነሆም የእግዚአብሔር ቃል እንዲህ ሲል መጣለት፣ ይህ አይወርስህም፣ ነገር ግን ከጉልበትህ የሚወጣው ይወርስሃል። ያላያችሁት ግን ለምስክርነት የተዘጋጀው በባህሪው ሰርፕራይዝ መደበቅ ስላለበት ነው። ገፍትሪና ነገር ይዛ ሰርፕራይዝ የሚያረግ በሉ፣ የሚያስደነግጥ በሉት፣ ጉብኝት የሆነ በሉት፣ ተገልጦ አይመጣም በሉት፣ እልልታህ እንዲደምቅ በሉት። እስቲ ተደብቆ ነው የሚመጣው። እግዚአብሔር ለአብርሃም እንደዚህ ያለው ከጉልበትህ የሚወጣው ይወርስሃል። ኤሌዘር ያስለቀሰህ፣ ያስጨነቀህ፣ ያስጠበበህ፣ ከሰው በታች ያደረገሽ እሱ አይወርስሽም። የፈራኸው አይወርስህም። ያስጨነቀህ አይፈን ማማማ ሻታካ ኧረ ዛሬ ዜና አለኝ።
እጆቻችሁን አንሱ። ስማ ሰይጣን በሉት፣ የፈራሁት አይወርሰኝም። አረ ታማሚዎች ጮክ በሉና በሉ፣ የፈራሁት ምን አይለኝም? አይወርሰኝም። የኢኮኖሚ ችግር የፈራሁት ምን አይለኝም? አይወርሰኝም። የልጅ አለመውለድ የፈራሁት ምን አይለኝም? አይወርሰኝም። ዛሬ ዜና አለኝ። ያስጨነቀህ አይወርስህም። ያስፈራራህ አይወርስህም። አላውቅም ስንት ዜና እንደሚቀየር፣ አላውቅም ስንት ወረቀት እንደሚቀየር፣ አላውቅም ስንት ሁኔታ እንደሚቀየር እግዚአብሔር ግን እንዲህ ብሎኛል፣ የተጨነቃችሁበት አይወርሳችሁ። ማይ ጂሰስ። አጠገባችሁ ያለውን ሰው ጨበጥ አድርጉ። እኔ እናንተ ፈርተን ሊሆን ይችላል በሉት። ድገሙት። አምላካችን ግን በሉት እኔ እናንተ የፈራነውን አይፈራውም በሉት። ኧረ አይሰማኝም፣ ኧረ አይሰማኝም፣ ኧረ አይሰማኝም። ዜና አለኝ ዛሬ። እግዚአብሔር እንደዚህ ብሎኛል፣ ኤሌዘር አይወርስሽም፣ ፍርሃት አይወርስህም፣ አንገት መድፋት አይወርስህም፣ ግራ መጋባት አይወርስህም፣ ኃጢአት አይወርስህም፣ ጨለማ አይወርስህም፣ ዘንዶ አይወርስህም፣ መፈራረስ አይወርስህም። አይወርስሽም እያልኩ ነው። አይወርስህም። ምን አይልህም? ምን አይልህም? ምን አይልህም? አጠገባችሁ ያለውን ሰው ጨብጡት። ዝም የሚል ሰው በባህሪው ንፉግ ነው። የተቀበልከው መልእክት ተናገር። ጨለማ አይወርስህም፣ ፍርሃት አይወርስህም፣ ውንብድና አይወርስህም በሉት። በሽታ አይወርስህም። ንገሩት። የፈራኸው ነፍሴ የተጨነቀችበት አይወርስህም። ኧረ አይሰማኝም። የስ እግዚአብሔር የተናገረላችሁን የሚፈጽመው በፈለገው መንገድ ነው። በሉት እስቲ፣ በሉ ከኔ ጋር እግዚአብሔር የተናገረልኝም በሉ እስቲ፣ ጮክ በሉ በሉ። የሚፈጽመው እኔ በፈለኩት መንገድ ሳይሆን እሱ በፈለገው መንገድ ነው። ስማ ሰይጣን፣ እግዚአብሔር በመንገዱ ላይ ሳይሆን በመልእክቱ ላይ ነው እንዳተኩር ያለኝ። በሕይወቴ በሚያልፈው በመንገዱ ላይ በሚያልፈው ግራ አልጋባም። መጨረሻዬን አሳይቶኛል። አንድ ዜና አለኝ፣ አንድ ዜና አለኝ። እነሆ ያሳቀቋችሁ አይወርሷችሁም። እነሆ ያስፈራራ ዜና አይወርስህም። የተንቀጠቀጥሽበት አይወርስሽም። የሚወርስሽ ኢየሱስ የሚልሽ ነው። የሚወርስ ጌታዬ የሚልህ ነው። አሜን የምትል ከሆነ ጮህ አሜን በለኝ። አልሰጠኸኝም። ምን አልሰጠኸኝም? ዘር አልሰጠኸኝም። ያልከኝን አላረክልኝም። እኔ ላንተ ጋሻህ ነኝ አልከኝ፣ ግን አልሰጠኸኝም። አብርሃም አይወርስህም። አጠገባችሁ ያለውን ሲያዙት ሰይጣን በሉት ዘመንህን ለመለወጥ፣ ደስታህን ለመለወጥ
ወደ ፍርሃት ለመቀየር ወደ ለቅሶ ለመቀየር ብዙ ሰራ። እግዚአብሔር ግን አንተን አጸናህ፣ ፈተናውን ቀየረው። አንዳንዶቻችሁ አልተረዳችሁኝም፣ ግን ነውጥ ያለበት የሚርገበገበው ውሃ በሰላ ሰይፍ ተመቶ ጸጥ። አንድ ሰው ከኔ ጋር ጀግና የሆነ ሰው እንዲህ ይበል፣ ሰይጣን ያለኝ በኔ ላይ አይሆንም ይበል። ድገሙና በሉት፣ በሽታ ያለኝ በኔ ላይ አይሆንም። እግዚአብሔር ያለኝ ባለስልጣን ነው በሉ እስቲ። እግዚአብሔር ያወራልኝ ኃያል ነው በሉ እስቲ። እግዚአብሔር ያወራልኝ በሉ። ሰይጣን በሚያስፈራራኝ መቀየር አይችልም። አላለቅስም። እግዚአብሔር በስራ ላይ ስለሆነ አላለቅስም። አምላኬ እግዚአብሔር ስላልጨረሰ የኔን ጉዳይ አላለቅስም። የኔ ነገር አላለቀም። የኔ ነገር አላለቀም። የኔ ነገር አላለቀም። የጤናዬ ውጤት አላለቀም። ዜናው አላለቀም። ዘመኔ አላለቀም። ያወራልኝ አላለቀም። ከሞ ሲል እስከዚች ሰዓት እግዚአብሔር ካለው ነቅነቅ ያለ ነገር የለም። ሞካታራ ባሻታያ በባህሩ ላይ እግዚአብሔር በሰጠኝ ታንኳ ሄዳለሁ። ማዕበሉ አይቀይረውም መንገዴን፣ ማዕበሉ አይለውጠውም መንገዴን ሲል እግዚአብሔር መዘወሩን ተቆጣጥሮታል፣ መሪውን ይዞታል። በፍጹም ግራ አልጋባም። አብርሃም ዶንት ወሪ፣ ሚስትህ ሳራ ልጅ እንድትወልድ ስናገር ልጅ እንዳትወልድ የሚዋጋትን እኔ ላንተ ጋሻህ ነኝ። ሉክ ለክብሩ ብቻ አይደለም፣ ለጥቅማችንም መግለጥ የፈለገውን አይን ብቻ ገልጦታል። የሱን ክብር ለማሳየት ግን መግለጥ ቢፈልግ አይናችን ቢገለጥ እንደ አእምሮ በሽተኞች ጭንቅላታችንን ይዘን አንዳንዶቻችን መሬት አንዳንዶቻችን የሆነ ስር እንሸጎጥ ነበር። ምክንያቱም የሚወረወረውን ቀስት ብዛት ሁሉ ሲመክተው ዜና አለኝ ባክሽ፣ ዜና አለኝ ባክሽ፣ ዜና አለኝ ባክሽ። የተወረወረብህ ሟርት የማይሰራው፣ የተወረወረብህ ድግምት የማይሰራው፣ የተወረወረብህ ነገር የማይሰራው አካባቢው ሁሉ ጸጥ ስላለ አይደለም። ምክንያቱ አንድ ነው። ላንተና ለኔ ጋሻ የሆነ ላንቺና ለኔ ጋሻ የሆነ የናዝሬቱ ኢየሱስ ያለውን እንደተናገረው ስለሚያደርግ፣ ያለውን እንደተናገረው ስለሚፈጽም ብቻ ነው። እኔ ላንተ ምንህ ነኝ? ኤሌዘር አይወርስ። ከጉልበት የሚወጣው ፍሬ ይወርስሃል። ታሪክህ በኤሌዘር አያልቅም። ከከለዳውያን ኡር ከምትባል ከተማ ድምፄን ሰምተህ ሐምብል ሆነ ወጥተህ እንደ መናኛ እንደ ከንቱ ሰው በኤሌዘር ያንተ ፋይል አይዘጋም። ዜና አለኝ፣ ዜና አለኝ፣ ዜና አለኝ። እቺ የኦፕሬሽን ሰዓት ነች። በኦፕሬሽን ሰዓት አይሰራም። ውሰጂ
ሟርተኞች ደርቀው ይቀራሉ። ክፉ ያወሩብሽ ያልተሟላው ነገርሽን አግዝፈው ያወጡ ሉካባሺቲ ካላቦ ክፍተትንና ነገርን በሚሸፍነው እግዚአብሔር አቶልቲ ፕራዲካባ ሳቲ ሻቱካ ዜና እንዲህ ይሆናል ባንቺ ቤት 20 ፔጅ 5 ፔጅ 4 ፔጅ 1 ፔጅ የሕክምና ዜና አይሆንም አይድንም አትወልድም እንዲያትሆንም ጤናዋ እንዲህ ነው እንደዚህ ነው አብቅቷል 1 አመት 2 አመት በህይወት ነው what እግዚአብሔር ያለውና ሕክምናው የሚለው እግዚአብሔር ያለውና ሪያሊቲው የሚለው እግዚአብሔር በዚህኛው የምታለቅሱ እኮ በዚህኛው ሁኔታ የምታነቡ እግዚአብሔር እንዲህ ይላችኋል እዚህ ዛሬ እንዲህ የሚል መልእክት መጥቷል እንዳታለቅሽ እንዳታለቅስ ያንተ ነገር ገና አላለቀም ጮሆ አሜን የሚለኝ ሰው አለ ወይ ማማ ሻታላባያዝ ቁጭ በሉ አብርሃም ላይ የመጣው ፈተና ኤሌዘርን አግዝፎ ኤሌዘርን አስፈራርቶ ርክክብ አርግ የሚል ነው ለኤሌዘር አውርስ የሚል ነው አብርሃም የተፈተነበት ፈተና ይሄ ነው ግን ግዴላችሁ ሁለተኛ ተሰሎንቄ እንዲህ ይላል ምዕራፍ 3 ቁጥር 3 ሁለተኛ ተሰሎንቄ ምዕራፍ 3 ቁጥር 3 ነገር ግን ይላል የሚያጸናችሁ በየትኛው የሚያጸናችሁ በተባለው የተስፋው ቃል የሚያጸናችሁ ና wait በየትኛው ቃል for example አንድ ሰው ፒያሳ ላይ እዚህ ቦታ ጠብቂኝ ካለሽ ያንን ሰው የምታገኘው እዛና እዛ የተባልከው ወይም የተባልሽ ቦታ ስትገኝ ነው ሎክ አብርሃምን ካድራሻ ለማውጣት ወደ ኤሌዘር ለማስገባት መልህቁን በዛስቶ መልህቁን ቀዶ መሪውን የመርከቢቷን መሪ በመያዝ ኮምፓሱን ዳይሬክሽን ለማሳትና ቀኑን ለሊቱን ሰዓቱን ጊዜውን እንባ በእንባ ለማድረግ ለመጣው ወጀብ የሚያጸናው በሚመጣው የኤሌዘር ቀስት እንዳይወሰድ ከጉልበቱ የሚወጣው ፍሬ እንደሚወርሰው የሚያስገነዝብ ኃይል እንዲለቀቅ የሚያስችል ማንነት የሚሰጥ የሚያስገነዝብ ብቻ አይደለም ከመንገዱ ውጪ እንዳይወጣ የሚይዝ ከክፉ የሚጠብ ኦኬ ብዙዎቻችሁ ለቅሶን ስታለቅሱ የሚያስለቅሳችሁ ቶፒክ ፌክ አይደለም ሰው ፌክ በሆነ መንገድ ቲያትር ካልሆነ በቀር አያለቅስም ሰው ፌክ በሆነ መንገድ ልቡ ሊሰበር አይችልም ከልቡ ሊያዝን አይችልም እግዚአብሔር ዙሪያችሁ ላይ ያለውን ፈተና ያውቀዋል እንዴት እንደሚያናግረውም ያውቃል ግን አንድ ነገር አውቃለሁ የሚጠብቅ አምላክ ስላለ ወደ ኤሌዘር ዜና አትገባም ምንድነው የነካችሁ ግን አልገባችሁ በስንት ነገር ተገፍትራችሁ ለመውደቅ የተዘጋጃችሁ እኮ የተነገረውን ዜና ሊያሳምኗችሁ ድህነት በላያችሁ ሊጨምሩ ማቅ በላያችሁ በሽታ በላያችሁ ውርደት ዜና ያ የለቅሶ መዓት ለመጨመር ለሚታገሏችሁ ከብረት የበለጠ ከድንጋይ የበለጠ ከምናምን የበለጠ እንድትከብዱባቸው የሚያደርግ ከፈተና የሚጠብ ከክፉ የሚያጸና የሚጠብቅ እጅ
ናሞቶ ሮቦሳቲ ካባላ ሻታያ ቀይረው አዎ ወደ እስራኤል በለዓም የተሰጠውን መመሪያ ይዞ የሟርት ፋይሉን ይዞ ከአንደበቱ ቃል ጠብ ማይል ነው። በተንቀሳቀሰ ሰዓት ሁለት ነገር ገጠመው። አንደኛ የገዛ አህያው ያወራ ዘንድ ግድ ሆነ። ሁለተኛ ሰይፍ የያዘ መልአክ ቆመ። because of ያዕቆብ ዜና አለኝ። አልገባችሁማ? አረብኛ መሰለኝ ማውራው። የተቀመመው የተዘጋጀው ወጥመድ ሆኖ እንዳይቀጥል ኤሌዘር የሚባለው እንደ መረብ ላያችሁ ላይ እንዳይጠልቅ አልቅሳችሁ በነበራችሁበት ወደ ሳቅ እንዲቀየር እኮ እግዚአብሔር ኤሌዘር እንደማይወርስ ኤሌዘር ዜና አለኝ። ከክፉ የሚጠብቅ እጅ ያታራባሳሳሳካይ በቃ እንደዚህ ነው የምትሆኑት። መዝሙር 91 ላይ እግሮች ምን እንዳይሉ ፎር ኤግዛምፕል እዚህ ጋር አደጋ እዚህ ጋር ወጥመድ ስትል ዋው የተባለው ኤሌዘር የተባለው መርዶ እውነት እንዳይሆን የተባለው የተለቀሰበት የሳራ ማህፀን እንደተባለው እንዳይሆን ይስሐቅ እንዲወጣበት የምታለቅሰውን አቁም። ያንተ ታሪክ በዚህ አያበቃም። ጆቲ ነሱ ስማ ሰይጣን በሉ ድገሙ። ሐሰትን ከራስህ ባፈለከው አይሰማኝ። ሐሰትን ከራስህ አፍልቀህ ባሳመንከው በኔ ላይ በዋሸኸው በበሽታ በዋሸኸው በምናምን በዋሸኸው ሄይ በኢኮኖሚ በዋሸኸው በሟርት በዋሸኸው በዛና በዚህ በዋሸኸው ያ እንዳይሆን መስሎኝ ባለቀስኩበት በእነ ኤሌዘር ቶፒክ በእነ ኤሌዘር እንደተባለው እንዳይሆን ያንተን ሐዘን ያንተን ማቅ ያንተን አሰራር ድገሚው። አሸንፎ የሚወጣ አሸንፎ የሚገለጥ እግዚአብሔር እንደዚህ ብሎኛል። ኤሌዘር አይወርስህም። ምንም እንኳን አብሮህ ቢሆን ምንም እንኳን የምትሰማው ዜና ስለ ኤሌዘር ቢሆን ኤሌዘር አይወርስህም። ዜና አለኝ። ሁለተኛ ተሰሎንቄ 3:3 ነገር ግን የሚያጸናችሁ ከክፉም የሚጠብቃችሁ ጌታ ማንም ባይታመን ጌታ ወጀቡ ቢመሳሰል ጌታ የካንሰር የኤችአይቪ ምናምን እንደ ልቡ ቢቆለል ጌታ አረ ማን ነው ጮኸ አሜን የሚለኝ?
ምንም እንኳን ኢኮኖሚው ባዶ ቢሆን ጌታ የታመነ ነው። ማ ጌታ የታመነ ነው። ከምን ሊጠብቀን? ከክፉ ከነ ኤሌዘር ደም እንባ ከሚያስለቅሱት። እኔ ላንተ ጋሻህ ነኝ። ሉክ መዝሙረ ዳዊት ምዕራፍ 5 ቁጥር 11 እስከ 12 እንዲህ ይላል፣ በአንተ ለሚታመኑ ሁሉ ግን ደስ ይላቸዋል፣ ለዘላለሙ ደስ ይላቸዋል ካለ በኋላ እነርሱንም ትጠብቃለህ፣ ስምህንም የሚወዱ ሁሉ በአንተ ይመካሉ ካለ በኋላ ስሙ አንተ ጻድቁን ትባርከዋለህ። ከዛስ አቤቱ እንደ ጋሻ በሞገስ ከለልከን። አብርሃም እኔ ላንተ ጋሻህ ነኝ። ከምን ልትጠበቅ? ከክፉ ልትጠበቅ እኔ ላንተ ምንህ ነኝ? ክፉ ምንድነው? ኤሌዘር የሚባለው ሲቹዌሽን ነው። ሲቹዌሽኑ እንዳያሸንፈው ይስሐቅ የሚባለው በሳራ እንዲመጣ ሚናውን ዋናውን ድርሻ የወሰደው ማን ነው? ኤሎሂም አዶናይ ነው። ዜና አለኝ እኔ ዛሬ የፈራሽው ነገር የማይወርስሽ አንቺ እንደምታስቢው ከባዱ ነገር መሬት ላይ ተዝረክርኮ ሳይሆን ከባዱ ነገር ከባድ እንደሆነ ይበትናቸዋል። ለማን ነው የምናገረው? ሄደሽ ስትመረመሪ ሄደሽ ስትታይ ይሄና ያ ሲባል የለም የምትባለው ላለመኖር ተመሳስሎ ሳይሆን ጋሻህ በሆነው እግዚአብሔር ከስር ከመሰረቱ አጠገባችሁ ያለውን ሰው ቀና አይፈጅም በሉት፣ ምስክርነት ትይዛለህ በሉት፣ በሉት ግድ የላችሁም በሉት። ቀና አይፈጅም፣ ቀና አይፈጅም፣ ቀና አይፈጅም፣ ቀና አይፈጅም፣ ቀና አይፈጅም፣ ቀና አይፈጅም። ያው በቤች ሆቴል ውስጥ በእንግዶች ማረፊያ አንድ ወጣት የእግዚአብሔር ሰው አስታወስከኝ አለኝ። አላስታወስኩም። ማን አልኩት። የዛሬ 2 ሳምንት ላይ እዚህ ጋር ትወልዳለህ፣ ዘር መውለድ አልችልም ተብያለሁ ሲል ትወልደ አይታችሁታል? ኦኬ ምንም ዘር የለው ነበር አለ የተባለው እና ገብቶ ማን አንተ አልኩት። እኔማ አለ ማን አንተ? ባለፈው የእግዚአብሔር ሰው እንደዚህ መልእክት ስትናገር አልነበር? አዎ አንተ ነህ? አዎ እሺ ምን ተፈጠረ? ሄድኩኝ። ምን ተባለ? የለም ብለው ነበር፣ ምንም ዘር የለህም ብለው ነበረ። እናስ? አይ አሁን መውለድ ትችላለህ፣ ዘር አለ። ግን አለ ግን እንደው ስጋታቸው ምንድነው? ምናልባት እንቁላል ይመታ ይሆን አይመታ የሚባል የለም። አንተ ሄድ። አንድ ዜና አለኝ። ፍርሃታችሁን ማን ነው የሚገለብጠው? ጭንቀታችሁን ማን ነው የሚገለብጠው? እስቲ ኢየሱስ በሉ እስቲ። ዝምታ ሆነ ጸጥታ፣ ይኸው እጅግ ቆየብኝ ላላችሁ
ይኸው በዚች ሳምንት እነ ኤሌሰር አንድ በአንድ ተንጠባጥበው በኢየሱስ ስም ምስክርነት ይዘሽ የእግዚአብሔር ቃል ሲናገር ቁጭ በሉ። አንደኛ ቆሮንቶስ ምዕራፍ 10 ቁጥር 13 ለሰው ሁሉ ከሚሆነው በቀር ምንም ፈተና አልደረሰባችሁም ካለ በኋላ ነገር ግን ከሚቻላችሁ መጠን ይልቅ ትፈተኑ ዘንድ የማይፈቅድ እግዚአብሔር የታመነ ነው። ትታገሱ ዘንድ እንድትችሉ ከፈተናው ጋር መውጫ መንገዱን ደግሞ ያደርግላችኋል። እንደ አብርሃም እየየ ብላችሁ ኤሌዘር ሊወርሰኝ ነው ብላችሁ የመጨረሻው ደረጃ ላይ ስትደርሱ የፈተናውን በር መውጫ ይስሐቅን ያገናኛል። ኤሌዘር አይወርስሽም። ባይዘወይ ማላይ እንደሚሆን ታውቃላችሁ። መልእክቱ ማላይ እንደሚሆን ተርቦ እንደሚጎርስ ሰው ተስገብግቦ የሚበላ እስቲ አንድ ሰው ጮክ ብሎ ዳግም አላለቅስም ይበልስ። ውሸት በሆነ ታሪክ አላለቅስም በሉ። ኤሌዘር አይወርሰኝም። የፈተናው በር መውጫ ተከፍቶልኛል። ከምችለው በላይ ፈተን ዘንድ አይፈቅድም በሉ እስቲ። ጌታ የታመነ ነው። ውጣ ያለኝ ጌታ የታመነ ነው። ተለይልኝ ያለኝ ጌታ የታመነ ነው። ኑርልኝ ያለኝ የታመነ ነው። የታመነ ያልገባችሁ ሰዎች አትመራመሩ። ጌታ የታመነ ነው። የታመነ ነው እኮ እንደ ዛቱ እንደ ተናገሩ እንበላችኋለን ብለው አፋቸውን ከፍተው እንደመጡት አይሆንም። ጌታ የታመነ ነው። አረ ጌታ የታመነ ነው። ገና ብዙ ታሪክ አለሽ። ገና ዝም ብሎ በሉልኝ። ዝም ብሎ የለም በሉት እስቲ አንዳንዶች ዝም ብሎ የለም። ገና ብዙ ማይ ጂሰስ ጌታ ምን ያለ ነው? ታመነ ነው። የታመነ ነው። አዎ ብዙ አይነት ነገር በላይፋችሁ ሊያልፍ ይችላል። ብዙ አይነት ነገር the mark of Christ የምንለው ወይም ግሪኩ ስቲግማታ የሚለው መስቀል መሸከም ከነ ህመማቱ እሱ ሊኖር ይችላል። ቦርናጌን በመሆን የሚመጡ ፔኖች ሊኖሩ ይችላሉ። ከክርስቶስ ጋር ከመሰቀላችሁ የተነሳ የሚኖሩ አመፃን በመጥላት ምክንያት የሚመጡ ጥዋዎች ሊኖሩ እሱ ያለ እነሱ ያሉት አይሆንም። ቻ ዩካባሽ ጳውሎስ የናደል ያለው ከኔ በላይ ማን ነው አለ። ማን ነው ስለ አይሁድ የሕግ ቅናት ሊጠይቀኝ የሚችል? አንድ ጊዜ ሲቀረኝ 39 ጊዜ ያህል ምን ተብያለሁ? ለምን
ስለ ክርስቶስ አርባዋን ከሞሉ ሊያቆሙ ስለሆነ 39ኛዋ ላይ ያቆሙና እንትን ድመት እንደምትጫወትበት አይጥ በእጃቸው ተንገላታ። የሌባ ነው፣ የወንበዴ ነው፣ የማጅራት መቺ ነው፣ መርከብ አደጋ ነው፣ የንጽህና ጉድለት ነው። ስለ ክርስቶስ ሆኛለሁ አለ። ግን ጠላት ያለው ጠላት በሱ ላይ ያወራው አልሰራበትም። ዜና አለኝ። አጠገባችሁ ያለውን ሰው ጨበጥ አድርጉት። እግዚአብሔር ያለህ ብቻ ይሆናል። በሉልኝ ከኔ ጋር እግዚአብሔር ያለኝ ብቻ ይሆናል። አረማመድህን ሁሉ የሚጠብቅ እርሱ ያለህ ብቻ ይሆናል። እንዳትቀየሩ እንዳትለወጡ በስሜትና በፈቃዳችሁ ስህተት ውስጥ እንዳትገቡ ለፈተናው ሁሉ በር መውጫ ያዘጋጃል። ማማማሻታያ እኔ ዛሬ እንደዚህ ይሆንላችኋል። የፈራችሁት አይወርሳችሁም ስል እግዚአብሔር ያለኝን ስናገር በሌላ ቋንቋ የሚያስለቅሷችሁ ሁሉ እናንተን ለመውረስ የሚያረጉት ጥረት እንጂ እውነት አይደለም። አጠገባችሁ ያለውን ሰው ጨብጡት። አንተን ለመውረስ በሉት። ጠላት የሚሰራውን ስራ አንተን ለመውረስ ነው እንጂ ድገሙት አንተን ወርሶ አይደለም። እግዚአብሔር አሁንም ባንተ ጉዳይ በስራ ላይ ነው። የሚጠብቃል። እንኳን እግዚአብሔር ክራንች እንኳን ሰው እግሩ እንዳይሰበር ያደርጋል። በሉልኝ ባንተ ለሚታመኑ አይሰማኝም እንደ ጋሻ በሞገስ ትከልላቸዋለህ። yes አዎ መጠበቅ። ኤሌዘር ሰዓቱን ጨርሶ ይስሐቅ የሚባለው እስኪመጣ እግዚአብሔርን በእውነትና በተስፋ መጠበቅ። ለምን? ምሳሌ 27 ቁጥር 18 በለሱን የጠበቀ ፍሬውን በሉልኝ በለሱ አትፍራ በሉት። እየተሰራ እንጂ ቆሞ አይደለም ያንተ ነገር በሉት። እግዚአብሔር ሲሰራልህ በሉት። አንተ እንደምትረዳው መንገድ አይደለም የሚሰራው። የሰው ሐሳብ ከእግዚአብሔር ሐሳብ የተለየ ነው። በሰው አንደርስታንዲንግ፣ በሰው አመለካከት፣ በሰው አስተያየት ያንተን ጉዳይ አልተሰራም፣ ያንተ ጉዳይ አላለቀም አትበል። እግዚአብሔር በስራ ላይ ነው። ስም ብለህ አታልቅስ። ኤሌዘር አይወርስህም። ምን አይልህም? አይወርስህም። አዎ ኢሳይያስ ሲናገር እንዲህ አለ። በእርግጥ የሰውን ቃላት የሰውን
የሰውን ተለዋዋጭነት የነገሮችን መቀያየር ያወራና የአምላካችንን ልዑል እግዚአብሔር ጸንቶ መኖር ሲናገር እንዲህ ይለዋል። ኢሳይያስ 49 ከ15 እስከ 16 በውኑ ሴት ከማህፀን ለተወለደው ልጅ እስከማትራራ ድረስ ሕፃኗን ትረሳ ዘንድ ትችላለችን? አዎን እርሷ ትረሳ ይሆናል፣ እኔ ግን አልረሳሽም። እነሆ በእጄ መዳፍ ቀርጬሻለሁ፣ ቅጥሮችሽም ሁልጊዜ በፊቴ አሉ። አዎ 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 ጆች አንድ ደቂቃ ወደ ላይ እነሱ አልተረሳህም። አልተረሳህም። አልተረሳሽ። አልተረሳህም። አልተረሳህም። አልተረሳሽም። አልተረሳሽም። አንድ ደቂቃ አይኖቻችሁን ጨፍኑና አመስግኑት፣ አመስግኑት። በእያንዳንዳችሁ ላይ እሳት ይንጠባጠብ። መልሳችሁ ማቆጥቆጥ እንድትችሉ የሚያደርግ እምነታችሁን ማንሳት የሚችል የእግዚአብሔር መንፈስ መንጠባጠብ ይጀምር። አመስግኙ፣ 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 አመስግኑ፣ አመስግኑ፣ አመስግኑ። የውስጥሽን አንዘን ነቅሎ መልሰሽ ማቆጥቆጥ እንድትችል ኢዮብ 14 ከ7 እስከ 9 ዛፍ ቢቆረጥ ደግሞ ያቆጠቁጥ ዘንድ ይችላልን? ቅርንጫፍስ እንዳይቆረጥ እንዳያልቅ ተስፋ አለው። ስሩም በምድር ውስጥ ቢያረጅ ክንዱም በመሬት ውስጥ ቢሞት ከውሃ ሽታ የተነሳ ያቆጠቁጣል፣ እንደ አትክልትም ቅርንጫፍ ያወጣል። አውጃለሁ አሁን መውጣት ይሁን ለናንተ። የተጠቀጠቀባችሁ የኤሌዘር ዜና አሁን ነቅሎ ይወጣል በኢየሱስ። አምላክሽ ለክፉ አይሰጥሽም። አምላክሽ ለክፉ አይሰጥህም። አሁን በዚህ ሰዓት መንፈስ ቅዱስ እንደ እሳት በእያንዳንዳችሁ ላይ በመውረድ የተቆረጠው ነገራችሁን መልሶ እንዲያቆጠቁጥ ያደርገዋል። የተቆረጠው ተስፋችሁን መልሶ እንዲያብብ ያደርገዋል። የተቆረጠው እልልታችሁን መልሶ በይ አመስግኝ። አመስግኝ።
አመስግኝ በእልልታ በእልልታ በምስጋና በእልልታ እናት እንኳን ትረሳ ይሆናል። እኔ ግን ምን አልልሽም አልረሳሽም። የኔ ወንድም አልተረሳህም። አንዳንዶቻችሁ በብዙ ልመና ውስጥ አላችሁ፣ በብዙ መከራ ውስጥ፣ በብዙ ጭንቀት ውስጥ፣ በብዙ ዋው ዛሬ የተፈታችሁበት ቀን ነው። ዛሬ የተፈታሽበት ቀን ነው። ክብር 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 ለዘላለም ክብር 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 በልልታሲ ለዘላለም ክብር 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 ሆ ሰላም ክብር 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 ተባረክ ኢየሱስ። ክብር 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 ለዘላለም ክብር 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 በእልልታሲ ክብር 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 በይዋሲ ክብር 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 በጭብጨባሲ ተባረክ። አጠገባችሁ ያለውን ሰው ጨበጣ የደረቀ ዛፍ በሉት በሉት ድገሙለት ድገሙለት። ከውሃ ሽታ የተነሳ መልሶ ያቆጠቁጣል። በይ ሰጂ ክብር በእልልታሲ በጭብጨባ በለሷን የጠበቀ ፍሬዋን ይበላል። ኤሌዘር የሚለውን ነገር ልክ አይደለህም፣ እግዚአብሔር ያለልኝ ገና አላለቀም፣ ለቅሶዬን በኤሌዘር አርእስት ላይ አላደርግም፣ ከክፉ የሚጠብቅና
ለፈተናው በር መውጫ የሚያረግ ጌታ ከኔ ጋር አለ። ከምቻለው በላይ ፈተህ ቁጭ በለው። ኑ ሺዲያ አካላባሻታያስ ማማሻታያስ አንዲት ሴት ነበረች። ባሏ ከነቢያት ወገን የሆነ እና ባሏ ሞተ። ይህ እግዚአብሔር ነቢይ ቤታቸውን በዕዳ ይዞ ዕዳው ላይ ደግሞ ዋስትና ሆነው የቀረቡት የተወለዱት ልጆች ናቸው። ምናልባት ቦልድነስ ሆኖ ይመለሳል፣ ምንም ችግር የለም፣ ምንም እንዳታስብ ብሎ አበዳሪው ጋር ሄዶ የተናገረውን ቃል ማሰብ ይገባናል። በጊዜው በሰዓቱ በወቅቱ እመልስልሃለሁ። ዋስትና ከፈለክ ደግሞ ለዋስትናው ማጠንከሪያ ብዙ ነገር እያለ የገዛ ልጆቼን ምን ያህል እንደምመልስ ማረጋገጫ ነው። ቲያትሩን ቁጭ ብላ መታይ የነብይ ሚስት እና ይሄ እግዚአብሔር ሰው አለፈ። ሁለተኛ ነገሥት ምዕራፍ 4 ላይ ታገኙታላችሁ። እና እቺ ሴት ማላይ እንደምታለቅስ መገመት ይቻላል። እግዚአብሔር ላይ ነው፣ ባለዳው ላይ ነው፣ ሟቹ ነብዩ ባሏ ላይ ነው። ብቻ ግን በእነዚህ ሶስቱ ማንነት ውስጥ፣ ጭንቀት ውስጥ፣ ፍርሃት ውስጥ፣ ውጥረት ውስጥ፣ እንባ ውስጥ፣ ለቅሶ ውስጥ ባለዳው ደግሞ ውሉን ጠብቄ ልጆችሽን የነብዩን ልጅ ባሪያ አርጌ ወስዳለሁ፣ እገዛለሁ፣ ያበደርኩትን ብር የሚመልስ የልጆቹ ዋጋ አግኝቻለሁ ብሎ ለመውሰድ ሲነሳ ኤልሳ የሚባል የእግዚአብሔር ነቢይ ድንገት ተገናኛት። ድንገት ኛኮራባ ሻታላባካ የው ዛሬ እንደዚህ ነገሮቻችሁ ሚቀያየራላችሁ ብሎ ሳይሆን ዛሬ ነገሮቻችሁ ከመሬት ወደ አየር ጂሰስ እንዲህ ይላል እግዚአብሔር ቃል። ከነቢያት ወገን ሚስቶች አንዲት ሴት ባሌ ባሪያህ ሞቷል፣ ባሪያህም እግዚአብሔርን ይፈራ እንደነበር አንተም ታውቃለህ፣ ነብይ ነህ ማለት ነው። ባለዕዳ ልጆቼን ባሪያ አድርጎ ሊወስዳቸው መጥቷል ብላ ወደ ኤልሳ ጮኸች። ታሪኩን ነግሬያችኋለሁ። ነብዩ ነው አስይዞ ያለፈው። ሞት ቀደመው፣ ግን ሞት ቀደመው። ኤልሳም እንዲያስተዛዝናት አልነበረም የጠየቀችው። ግን የእግዚአብሔር መልስ ልጆቼ በዕዳ እንዲወሰዱ፣ የነብዩ ልጆች በዕዳ እንዲወሰዱ ነው ወይስ የኔ ታሪክ በዚህ አልቆ ነው ወይስ ሌላ ያልሰማሁት ነገር ይኖር ይሆንን? እምልህ የእግዚአብሔር ሰው ነብዩ ኤልሳ የኔ ታሪክ ዋረሳ የሌላት፣ ልጆች የሌላት መናኛ ሰው ሆኜ ልጆቼን እንዲረከብ ባለዳው በቃ ታሪኬ በዚህ ነው የሚያበቃው? የኔ ምን ኤልሳ ምን እንዲደረግልሽ ትወጃለሽ?
በቤትሽ ያለውን ንገሪኛል። whatever ድንጋይም ይሁን just name it። ይሄ ነው በይ። ድራማቲክ የሆነ የእግዚአብሔር ሥራ ታያለሽ። ወጋሁት በኢየሱስ ኒ አያገባኝም። let's say አበባ ከሆነ ያለሽ የአበባ ፋብሪካ ሊሆንልሽ። ምንድነው ቤትሽ ውስጥ ማለት ያንቺ ታሪክ በባለ ዕዳዎችሽ ታሪክሽ የሚበላሽ ሴት፣ ልጆችሽ የምትነጠቂ ሴት አይደለሽ። if you want የሆነ ነገር ማየት የምትፈልጊ ከሆነ ምን አለሽ? ከዘይት ማሰሮ በስተቀር ሶፋም የለኝም፣ ቲቪም የለኝም። ምንድነው ያለሽ? የዘይት ማሰሮ። ማሰሮ ምን አለው? ባዶ፣ ዘይትም የለውም። ሎክ ብቻ ማሰሮ ላይ ተቀምጦ ለመሸጥ የሚችል ነገር ምንድነው? ዘይት። የዘይት አሻሻጥ አታውቅም። የዘይት ፋብሪካ የላትም። የዘይት ዋጋ አታውቅም። ግን ብቻ አንድ ነገር አውቃለች፣ ለፈተናው በር መውጫ ተዘጋጅታ። በቃ እንዲህ ነው የምትጮሁት። ዛሬ ማታ ባለህ ነገር ላይ ነው ተአምር የሚሆን። አረጩና መንበለኝ ባክህ። ታሪክህ እንዲሆነው እንዳያልቅ፣ ታሪክሽ እንዲሆነው እንዳያልቅ። ግን ምን አለበት ጮሁ አንዴ። ይኸው ሌላ ነገር ለመሰብሰብ ኤሌዘር እንዳይወርስ ሌላ ነገር ለመነካካት ባለህበት ቦታ ባለህ ነገር ላይ look ለኔ ከባሪያ እግዚአብሔር ሰው ከዘይት ማሰሮ በስተቀር ምንም የለኝም። ኦኬ እርሱም ሄደሽ ከጎረቤቶችሽ ሁሉ ከሜዳ ባዶ ማድጋዎች እንደዚህ እዚህ ቤት ውስጥ አሁን ምን አለሽ ስልሽ አለኝ እንዳልሽው አይነት ሰብስቢ። ለምን ኤሌዘር አይወርስሽም? ወገኖቼ መጽሐፍ እንዲህ ይላል፣ እግዚአብሔር የባሪያዎቹን ነፍስ ይጠብቃል ይላል። ሰብስባ አታሳንሺ ስለተባለች የሆነ መመላለስ ያለው ይመስለኛል። ሞላችሁ የባዶ ዕቃ መዓት ግቢ ማለት የኋሊት በሩን ዝጊ። እናስ ደሞዝሽን ትወስጃለሽ። በለሷን የጠበቀ ፍሬዋን እናስ ያንቺ ልጆች እስከ ሕይወት ዘመናቸው ተከብረው የሚኖሩበትን እጃንቺ የለማይ ልጅ አይደሉም፣ የነቢይ ልጆች ናቸው። ዜና አለኝ። ይታየኛል ብዙ ነገር ያየሁትን አየዋለሁ አንድም ሳይቀር። ይታየኛል ብዙ ነገር
ያየሁትን አየዋለሁ አንድም ሳይቀር ይታየኛል ብዙ ነገር በይዋስ እጆችሽን አንሺና ጠላቴ ላይ ተወኝ የተነኮሰኝ ይብሱን ኃይለኛ በልልታ እስቲ በልልታ እስቲ ይታየኛል ብዙ ነገር በልልታ እስቲ ይታየኛል እስቲ ሽብሸባ እስቲ ዝቅ ይታየኛል ብዙ ነገር ባይዋ ያየሁትን ባይዋ በጭብጨባ እስቲ ያየሁትን ዋጋዬን የሚከፍለኝ ወሮታዬን ደሞዜን የሚሰጠኝለት ቀለቤን እግዚአብሔር አይደለም ወይ የሚያኖረኝ እኔ ከሱ በስተቀር ሌላም የለኝ ዋጋዬን የሚሰጠኝለት ቀለቤን ሃይ ባይዋሲ ሳይ ስለዚህ ይታየኛል ብዙ ነገር ገና ያየሁትን ይታየኛል በጭብጨባ እስቲ ገና ይታየኛል ብዙ ነገር በይዋሲ ይታየኛል ብዙ ነገር ያየሁትን በይዋሲ ጠላቴ ተው ብዬሃለሁ ተው ሟርተኛው ተው ብዬሃለሁ ተው ከሳሼ ተው ብዬሃለሁ ተው ኃይለኛ ነው ከኔ ጋር ያለው አረ በይዋሲ ኃይለኛ ነው ከኔ ጋር ያለው በይዋሲ ከሳሼ ተው ብዬሃለሁ ተው ሟርተኛው ተው ብዬሃለሁ ተው ነቃፊው ተው ብዬሃለሁ ተው ኃይለኛ ነው ከኔ ጋር ያለው አይታየኝም እስቲ ወደ ላይ ጠላቴ ላይ ተወኝ የተነኮሰኝ እሱን ኃይለኛ አደረገ ጠላቴ ላይ ተወኝ በይዋ ይብሱን ወደ ላይ ኃይለኛ አደረገኝ ኃይለኛ ጠላቴ ተው ብዬሃለሁ ተው ሟርተኛው ተው ብዬሃለሁ አሳሪው ተው ብዬሃለሁ ተው ኃይለኛ ነው ይኸው ይኸው